5DD song. Name 5DD song. Oh my god. ኩገሯ ላከች ቻት ኩገሯ ላከች አክሰፕት ላት ስማ ድሬ አንቺ እንዴት እንደናፈቅሽኝ እግዚአብሔር በጣም ይናፈቅሽኝ ለምን ባለፈው የማይሆን ነገር ነው የምታደርገው ግን አንተ ኖ ፋይናሊ ምን አደረኩሽ? ምን አባን ያረከው በቀደም? ኧረ ምን አትቆጭኝ አንቺ ምን አደረኩ? ምን አደረኩ? እንዴ ኮምፕሊመንት ሰጠሽ እኮ አንቺ ስድብ ነው እያደረግሽ። በእውነት እኔ ያልኩሽ እውነታው ቃል በቃል እንግዲህ ፀጉርሽ ያምራል አልኩሽ። ኖ ስለሱ አይደለም ማወራው። እናንተ እንደዚህ መቀላለድ ነበረብን። እኔን አላወከኝም አታቀኝም። ምን ያቅሻለሁ? የወደፊት ሚስቴ ነሽ። አወከኝ እንደዚህ አይነት ጨዋታ ከኔ ጋር ለምን ትጫወታለህ እንዴ? እኔ እንታወቃለን እኮ ወደፊትም እንደዚህ ነው። አንድ ቤት ውስጥ ስንኖር እኮ እንደዚህ ቀልድ መኖር አለበት። እሺ እሺ እና ምን እያደረክ ነው? በስመ አብ አንቺ አልዋሽሽም ማለት አንቺ ላይቭ እንደገባሽ ሳቅ ነው ገብቼ ላይቭ ገቡታል። አልገባ ነበር ዛሬ ናንቺ ብዬ ነው ላይቭ ገቡት። አዲስ ገባ ነው የገባው። ወላሂ ነው የምልህ በቃ ድንግጥ ብዬ ልቤ መታ ነው የምልህ። አትዋሽ ወላሂ አንቺ እግዚአብሔርን ታወሪያለሽ ታውቂያለሽ። ሌላ ወሬ አታውራ እሺ። ይቅርታ አንተ በጣም ያንግ ፎርም ነኝ። በጣም ትንሽ ልጅ ነው፣ ህፃን ልጅ ነው። እንደ ህፃን ልጅ ነው ስትሪት ማድረግ ያለብኝ። አንተን ገባ? ህፃን ልጅ አይደለሁም ነግሬሻለሁ። እኔ ቦንስ ህፃን ልጅ አይደለሁም። አደራ እንዳትነሳ እሺ። ከመቀመጥ እኔም አልነሳም። እሺ ለማንኛውም አም ጎነ ካም ባክ። እሺ የሆነ ሰው እየላከልኝ ነው። የሆነ ሰውዬ እየላከልኝ ነው። የሆነ ሰው fuck what the ADHD ፋይናል ቦስ ችግር የለም ትመለሳለች። ምን ልበላት ስትመለሳት ወይ ቋንዴ ፓውዝ ነው። ለማንም ወንድ አውጥተሽ ሸጥሽኝ ለማንም ታቱ ላለበት ወንድ ስነ ስርዓት ባለትዳር ነው፣ የልጆች አባት ነው ምናምን። አጋጣሚ ቅድም ሲልክልኝ ዲክላይን ስላደረኩት ደግሜ ዲክላይን ማድረግ አልፈለኩም። ለዛ ነው ሰዎችን ዲክላይን ማድረግ አይመቸኝም። ጥሩ ሶስ ነው አንቺ እኮ በጣም ከልብሽ እኔ ጥሩ እንደሆንሽ እኮ አውቃለሁ። ኖ ጥሩነትን ሰው ሲያወራም በጣም አይመቸኝም። ለምን ግን ቴንክ ዩ ጥሩ አይደለሽም አንቺ ነኝ፣ ግን እንዲወራልኝ አልፈልግም ነው እንጂ እኔ አምንብሻለሁ አንቺ ጥሩ እንደሆንሽ እና እኔ ማንት ማሚ ብልሽ ትግራለሽ። አመሰግናለሁ። ማሚ ብልሽ ሹገር ማሚ እንዳትለኝ። ሹገር አለሽ ማሚ አምና ሹገር ኦኬ። ያ ማሚ በጣም ጥሩ ሰው ነች። ማሚ በጣም ደግ ሰው ነች። አንተ እኮ ምን ችግር ማለት ነው? እንደዚህ ተወርድና ደግሞ ወደ ላይ ትወጣለህ። ትወጣና ደግሞ ሰው ልጅ ትላለህ። ይህ ባህሪ ያለብን ተቆንጥጣ አላደግክም በስነ ስርዓት። ለዛ ነው እኔ አሁን አንተ ወይ ወንድሜ ወይ የሆነ ነገሬ ምናምን ብትሆን ቀጥታ በርበሬ ነው ማጥነው። አም ሲሪየስ። እኔ እኮ ማለት እሺ ቆንጥጪኝ ነው ምንም አይደለህማ። እንዴት ቆነጥጣለሁ? አልችልማ። ለምን ማለት እኮ አሁን እኮ ላንቺ እኔ ህፃን ልጅ ነኝ። ስነ ስርዓት እንድታዝዥኝ ነው የመጣሁት። ደግሞ ዛሬ ለበሽው ልብስ ሲያምር ቴንክ ዩ አመሰግናለሁ። ስማ ማነው ገዝተሽ ነው አዲስ ወይስ? አይ ኖ የነበረሽ ልብስ ነው ወይስ አዲስ ገዝተሽ ነው? እንዴት ትበደረሽ? ልግዛልሽ?
ደስ ይለኛል። በስም ምን አለ? ብዙ ነገር መኪና አለኝ፣ ድርጅት አለኝ፣ የራሴ ድርጅት አለኝ። ኤል ክላሲኮ አለኝ። ዲጂታል መታወቂያ ሳይሆን አንቺ ትልቅ ሰው ነኝ እንዴ? አንቺ ቀልድ አደረግሽኛ። አሁን ምን ላድርግ ነው የምትለኝ? ስሚኝ እሺ፣ እኔ አዋሪኝ እግዚአብሔርን የምር እኔ ቀልድ የለም ያዝኩት። ፍቅር ይዞኛል ከአንቺ ማሪ። አንተ እኮ ከሁሉም ነው ፍቅር የሚይዝ። ይሻላል ከአንቺ ጋር ብቻ ነው የወፈኔ። ምንም ሌላ ሴት አላውቅም። ሁለት ሴት ብቻ ማቆዳ ይችላል። ስለዚህ እንዲለቅ ምን ታደርጋለህ? ሌሊት ትነሳና መጋኛ በሚንቀሳቀስበት ሰዓት ራቁትን ትቆማለህ። ግቢ ውስጥ ትኖራለች። አንቺ ትኖራለች። እኔ ምን አደርግልሃለሁ? እና ራቁቴ ለመሆኑ አሪፍ ነው። ምነግርህን ሰማኝ። እንዲለቅ ፍቅር እንዲለቅ። እሺ ቀጥይ። ባህር ዛፍ አለ፣ ፌጦ አለ። እሱ ቅብት ብለህ እንደዚህ ወደ ሰማይ አንጋጣ ትቆማለህ ለ1 ሰዓት። ከዛ ይለቅሃል። አንቺ እንደዛ አድርገሽ ለቆሻል ወይስ ባይለቅኝስ? እኔ ፍቅር ይዞኝ አያውቅም። የኔ አባት፣ እኔ ፍቅር የሚባል ነገር አላውቅም። ለምን? ፍቅር የሚይዘኝ ገንዘብ ብቻ ነው። በስመ አብ። እኔን አላገኘሽኝም ማለት ነው። ማሚ በእውነት በፍቅር ጠብ ነው ማድረግሽ። በፍቅር እንዴ? አዎ አንተ በስርሳ ትንከባከብሻለሁ። በስርሳ አንተ አለልኝ። እኔ እንዶሪ እኔ እኩል ልወቅሽ፣ ልረዳሽ፣ ላንብብሽ። እንዲህ ወንድ ብሎሽ ያውቃል? አይሻለሁ። ወንድ እንደዚህ ብሎሽ ያውቃል? ኧረ እባክህ እንዴት ነበር? ምን ብሎኝ ያውቃል? እኔ ያልኩሽን አይሻለሁ። ሀሳብሽ ራሱ ሌላ ቦታ ነው ያለው። ላንብብሽ፣ ልረዳሽ፣ ችግርሽን ሊሆንና ልማር። ከዛ እኔን የምታገኘኝ 39 ገጽ ላይ ነው የምታገኘኝ። አንብበኝ በደንብ። እስከ 39 ድረስ ምንድን ነው ያለው? እሱ ምን ያደርግልሃል? ዝለለው እና 39 ገጽ እስከ 38 ድረስ አንብበው። 2 ፔጅ ብቻ ነሽ እንደ አንቺ። ታሪካችንን 1 እስከ 39 ያለው ፔጅ ላይ ልጻፍ ሁለታችን። እሺ ምንድን ነው የምንዘልዘኝ? ከህፃን ጋር ከ4 ሰዓት በኋላ ከህፃን ጋር ማውራት አልፈልግም። ፍቅር ይዞኛል። በቃ የሆነ ነገር አድርጊ። ነገርኩህ እኮ ማሪ። ቱጂኞች አትቱጂኝ። የታባህ አውቄ ነው የምወድ። እኔ እወድሻለሁ። እኔ የሆነ ቦታ እኔ እወድሻለሁ። የሆነ ነገር እንፈልግ። እኔ ራሱ ልክ እንዳንተ እኮ ነው ወንዶችን እንደዚህ እያስገባው ማጃጅለው። የኔ አባት ባይሆን ማለት ነው እንትን እውቀት እንለዋወጥ። እሺ ምን ለውጥ? በዚህ ነው ሴቶችን ልታጠምድ አትችልም። እኔ ልንገርህ ሴቶችን፣ እኔ አሁን ወንዶችን ልባቸውን ጠብ ማደርገው የኔ ማር ቆንጆ እንዴት አባስ ወይኔ ከለርህ ምናምን ብዬ ነው ጠብ ማደርገው። አሁን አንተ ለሴቶች ልንገርህ ፍቅር ሻብጃለሁ። ፍቅር ማንም አይፈልግም። መጀመሪያ ይሄ ሙጀሌ የበላውን ቲሸርትህን ቀይረው በጉች። ሁለተኛ ፀጉርህን ተላጨው ማለት ደህና ክሊንከት ምናምን አድርገው። ገባ? ባለሀብት መስጠት ቢ ጉድ ላይክ ደህና ነገር ልበስ። አንገት ላይ ያንጠለጠልከውን ይሄንን የውሻ ማሰሪያ አውልቅ። ገባ? ቆንጆ ሰዓት አድርግ ጽድት ብለህ። ከዛ በኋላ እዛ ከኋላ ያለው መጋረጃህን እንደ ጠንቋይ ቤት ለመሰደብ ያልፍቅምት God damn.
አንተ ሰደበችኝ ነው በደንብ ብላችሁ ሰደበችኝ። በቃ ተዋት ሶኒ ጋር ልግባ። ላከች እቺ ልጅ ወይኔ ጉዴ ፈላ። አሮጊቷ ደላከች። Username says bra. ኔትወርኩ ነው። ከዛ ደግሜ ስልክልሽ ደግሞ አትመልሽም። ለምንድን ነው? ሶስቴ ልኬልሻለሁ። አንተ ግን በቃ በውሸት እንደዚህ የታጠርክ ሰው ነው። ለምን አልዋሸሁም እኮ አውቀን ያስወጣኝ። ከዛ ደግሞ አላክም። ለምን እንደዛ ታደርጋለህ? ሪከርዱን ላክልሽ። ሪከርድ አለ እኮ ስትሪመር ስለሆንኩ ስትሪም የሚያደርገው ሪከርድ አለ። ደግሜ ልኬልሻለሁ። ይንገሩሽ ኔትወርክ ነው። እኔ ሁሌ ኔትወርክ ያስቸግረኛል። ኔትወርክ እየወጣ ያስቸግረኛል። ዘመዶቼ ይመች እና እንዴት ነህ? በተረፈ በቃ ትሰድብኛለሽ ግን አስቀምጠሽ። እኔ መሰደብኩ ምክር እየሰጠው እኮ ነው። አሁን አንተ ጸጉርን ተላጭ፣ ጸጉር ልብስ ግን ይደብራል። ልብስ ይደብራል። ልብስ አንቺ በጣም ይለኝ። አንተ አሁን ሀሳብህ አላማ ምንድን ነው? ፊት ማጥመድ ነው አላማህን። ሚስት አለኝ እኔ ነው ወሬቨር። እዚህ ጋር ወይ ሙድ እያስክ ነው ወይ ኮንተንት ሊሆን ይችላል ምናምን። እኔ እኮ ባለኝ እንትን እየረዳው ነበረ፣ ግን ከደበረ ይቀርብ። እሺ በቀስቀስ ማለት ነው። ልቤን ሳሰብሪ ነገር እውነቱ በስርሰት እንዴት ነው ሴት ማግኘት? አይ ተው በእናትሽ ሴቶች የሚወዱትን ነው የምነግርህ። እሺ ምንድን ነው የሚወዱት? በስርሰት ነገር ወደድኩሽ ሞትኩልሽ ሳይሆን የፈለግሽውን ነገር አደርግልሻለሁ፣ መኪና ልግዛልሽ፣ የፈለግሽውን ምናምን እያልኩ እንደዛ ነው ሴቶች የሚሰሩ። ጎልዲገር ነው ሴቶች ያለ እነሳ ፍቅርን የሚፈልግ ሰው የለም። እየነገርኩ እኮ ነው። ፍቅር የሚባል ነገር ከክርስቶስ ውጭ የለም እያልኩ ነው። ገባ? ፋክስ እግዚአብሔርን ትችላለሽ። ተንፈራፈርኩ እዚህ ጋር ዱቄቱን ምናምን ብትለኝ አልሰማህም። ግን የምር ፍቅር የለም ብለሽ ነው የምታስበው? የለም ከክርስቶስ ውጭ፣ ከኢየሱስ ክርስቶስ ውጭ፣ ከድንግል ማርያም ልጅ ውጭ ፍቅር የሚባል ነገር የለም። ይቅርታ አድርግልኝ፣ ፌክ ነው ወይ ምናልባት የሆነ አዲስ ፍቅር ነው ወይ የሆነ የስሜቶች ፍቅር ነው እንጂ እንደዛ ፍቅር የሚባለው ነገር የለም። እንዴ አንቺ የምር እንደዛ ብለሽ ነው የምታስቢው? ኧረ እኔ ፍቅር አለ። እኔ ከልቤ አውቀዋለሁ ፍቅር እንዳለ። ምን አይነት ፍቅር? ፍዝዝ ሲያደርገኝ አሁን እኔ ፍዝዝ እላለሁ በሴት እኮ ጊዜያዊ ፍቅር ነው። ልክ መፍዘዝ ከአንድ ቢያጁ በኋላ የለም፣ ትነቃለህ። ተስብሳ እየነገርኩ ነው። ያ ደግሞ ፍቅር አይባልም፣ ፌክ ፍቅር ነው። ጀስት ላይክ ወድጃታለሁ ተመቸችኝ ምናምን አይነት ሙድ ካልሆነ ይህ ፍቅር መውደድ ከልብ ከአንቺ በፊት ድፍት ያርገኝ አሳበለው በለው የለም እያልኩ ነው። እኔ እውነት የምልህ በጣም ብዙ ተዋደናል ሞተናል የሚሉ ሰዎች በአንድ ንብረት ክፍፍል የሚለያዩት ነው። ገባ? አንቺ ግን በስመ አብ እያመለጠሽ ነው። እውነት ፍቅር እያመለጠሽ ነው። እንደዚህ የምታስቢ ከሆነ ያምልጠኝ፣ በአፍንጫ ይወጣ። ገንዘቤ ነው ፍቅር። የኔ አባት እሺ፣ የመጀመሪያ ቦይፍሬንድ ካለሽ ማለት ገንዘብ አለን። I can be whatever I want. I can go anywhere I want. Anything. ምንም ነገር ማድረግ እችላለሁ ገንዘብ ካለኝ። ገባህ? ምንም ነገር ከፈለኩኝ በገንዘቤ የሆነ ሰውን ጠብ ማድረግ እችላለሁ። አላሽም። እኔ ጠብልልሻለሁ። እኔ እግዚአብሔርን ጠብልልሻለሁ። በብርሽ ስክር ልልሻለሁ። አንተ ዝም ብለህ ቁጭ ብለህ እነዛ አመዳም ቺኮች እያስገባ እነሱን ጠብ አድርግ። አንቺ የምር ስሚ የምር አመድ የተነፋባቸው ሴቶች ሞት ኩልሽ አረፍኩ። እስቲ ቺክ እንኳን ምረጥ፣ ደህና ወዝ ያላትን ምረጥ። አመዳም እያስገባ ጥንግር። አንዷማ እንዲህ ተጠናገረች፣ አፍቅሬሻለሁ ስትል እንዲህ ስትንሸዋረር አየኋት። ሴትና ገንዘብ እናሳ ሴት ፕላስ ገንዘብ በቃ ተሱሳ። አንቺ የምር ያስጠላል።
ከምር ግን ማለት ነው እኔ የኔን ነው የምነግራችሁ፣ ግልጽ ስለሆንኩ ነው የምነግራችሁ። ሌሎች እኮ ፍቅር እኔ ፍቅር ገንዘብ ምን ያደርጋል ምናምን ሊሉ ይችላሉ፣ ግን ባናታቸው ይተባሉ። ፍቅሬ የምትላት ነገር ይሄን ብላ ነው የምትል ብር ከሌለ እኔ ድሃ እየነበርኩ ግን ሚስት ነበረኝ። ልዩነት ድሃ እየነበርኩ ድሮ ችጋራም እየነበርኩ ሚስት ነበረኝ። ትወደኝ ነበር። አሁንስ ችጋራም አይደለ እንዴ? ከችግር መች ወጣህ ነው? እግርሽን አሳይኝ። እግር ብላ ሂድና የነዛን የነጫጭቦችን እግር ብላ። ቀንተሽ ነው ከነሱ ግን የምር አምሮ እነሱ አምሮ ቀንተሽ ነው። እንደዚህ ጥፍሬ ቁራጭ ላይ ማንም አይደርስም። እየነገርኩ ነው። እስቲ አልታየም እንዴ ነገሩ? አይኔ አላልሽም ግን እግዚአብሔር እንዳታስወጣኝ። ቦታ አልሰጣሽ ሳይሽ ግን በእውነት በጣም ሳይሽ ባል ነበረሽ። ከዛ ተፋተሽ ምናምን የወጣሽ መሰለኝ። እኔ 5 ባሎች ነበሩ፣ ፈቷቸው በመደዳ። ከአንዱ ቤት ወረስኩኝ፣ ከአንዱ መኪና፣ ከአንዱ ችጋራም ነው አባረርኩት። በሊቢያ አድርገህ ሂድ እና ተሰደድና ውሰደኝ ብዬው ሊቢያ ጅብ በላው። አንደኛው አለ እንደ ጦስ ዶሮ እየተሽከረከረ። ቦዲሽ እንዴት ነው? ፏ ነው እንዴ? የማትበላውን ነገር አትጓጓሽ። አንቺ ነግሬሻለሁ፣ ጨርሼሻለሁ ብዬሻለሁ። አንዴ ደግሞ የማትበላውን እንጀራ ማየት የለብንም፣ የምትበላውን ነው ማየት ያለብን። እኔ አንቺን አልበላሽም። ደቺ ነው የምትበላው። እንዴት ከየት እንዴት በምን አይነት መንገድ? እኔ ደግሞ ስማኝ፣ እኔ ደግሞ አንተ ከምትበላው አፈር ቢበላው ይሻለኛል። ይቅርታ አምሶል እውነቴን ነው የምልህ። ለምን አበላል አልችልበትም። በእናትህ ሶሪ ማለት እኔ አልዋሽም፣ ግን ልቤን ሰብረሻል ያልሽኝ ነገር ፍቅር የለም የሚባለው ነገር የለማ ስለሌለ እኮ ነው። እውነታውን ሲነገራችሁ ይኸውልህ፣ አሁን ለምሳሌ ይኸውልህ ምን ይላል ሀበሻ፣ መንገድ ላይ ሽንት ሲሸና ኢትስ ኦኬ፣ ማንንም ሰው ዞር ብለህ አታይም አይደለም? እኛ ገር መንገድ ላይ ግን ስትበላ ኧረ በስመ አብ ጥሩ አይደለም ምናምን ይለው። ገባ? ያልተማረ ህዝብ ስለሆነ ነው። ያልተማረ ስለሆነ ነው። ሁሉም ያልተማረ አይደለም። ልክ እንደ ባህል ነው። እውነታው ሲነገራችሁ ታፏጫላችሁ። አሁን የውሸት እኔ አሁን ገንዘብ ነው ፍቅር ነው የምትወጁ ስትለኝ ኧረ ገንዘብ ከፍቅር በኋላ ይመጣል ብልህ ኦኬ ምናምን ብለህ ታልፈኛለህ። ገባ? ብዙ አይነት ንግግሮች ከፈልግም ውሸት ነው መስማት የምትፈልጉት። በአጠቃላይ ሀበሻ ሲባል ውሸት ነገር ነው መስማት የምትፈልጉት፣ እውነት አትፈልጉም። ገባ? አሁን አንድ ልጅን ሄደ እወድሻለሁ ስትላት ኧረ ሙድ እየያዘ ነው ምናምን፣ ግን እሷ ስትወድ ላይክ በቃ የእሷ ብቻ የሆነ እንዴት ነው ተነጋግረ መግባባት አችልም። ሀበሻ ፌክ ነገር ነው የሚፈልገው። ገባ? ሀበሻ ጋር ብቻ ነው ወይስ ሌላም ሰዎች ማለት ፍቅር ሌላ ሀገር ፍቅር አለ እያልሽ ነው? ሀበሻ ጋር ብቻ ነው ይል? ሌላ ሀገር አልኖርኩም አባቴ። አንተ ነህ ጀርመን ኖር ያለው ጣሊያን ሸንቻለሁ ምናምን የምትለው ወደዛ። እኔ ነገርኩሽ እኮ የኔ የትም አልሸናም። ሽንት ቤት ብቻ መሸ ነው። አንቺ ቤት መጥቼ ሽንት ቤት መሽናት ትችላለህ ከፈለግሽ። ግን ጀርመን ማለት እያለው አንተ አፍህን አትክፈት። ስርዓት አድርገህ አውራ። ይቅርታ በጣም ጀርመን እያለው ኢትዮጵያዊ ሚስት ነበረች ከሀበሻ ማለት እና ጥዬ ስመጣ ነው አሁን ተፋተን መጣ ነው ሰው ሀበሻ ነው አንቺ እግዚአብሔርን ስለ ሰዓት የምታዝዥኝ አንቺ ነሽ። ህይወቴ ላይ ታስፈልጊኛለሽ። የጠየኩህን ለምን አመልስ? እግርሽን ካሳይሽኝ እውነት እነግርሻለሁ። እግዚአብሔር እነግርሻለሁ። ያው እግዚአብሔር አቀላቀል፣ ወሬ አትቀላቀል። ስጠይቅ በትክክል መልስ እኮ እኔ እነግርሻለሁ። በእውነት ከፈለግሽ አውልቄ ማሳይሻለሁ። አንቺ ብቻ
አሳየኝ። ህፃን እኮ ነው። ለምን why don't you be like ልክ እንደ ህፃኖች እንደ ታላ like እንደ እኩዩ ይለናችሁ እንደ ትልቅ ሰው እየሆንኩብሽ ነው። አሁን እንደ ትልቅ ሰው እየሆንኩብሽ ያ ገርል ፍሬንድ ነበረች ጀርመን ላይ ምናምን እኔ ልፎግረኝ እንዳልሞክር እንዴት ነው ልፎግርሽ? አንተ አለዲ ባለ እንትን እዛ ክፍለ ሀገር እንትን በቅጠል ቂጥን ስጠርግ ያደግ ለኔ ጀርመን ነው የሚሆነው ጸደይ ነው የሚፈሳው ፓኪስታን ሄጄ ምን አንቺ እንዲታወቅሽ ፓኪስታን እንዲልኩ ተማኝ ወይ እንዴር እኔ መሀል ኦሎምፒያ ማለት ነው የምሬን ነው የምልህ ውሻ በግ ነው እየሸጫለሁ ውሻ ትንሽዬ ግልግል ናት ብዬ አንቺ ሻጭ አይደለሽ ማርኬቲንግ ነው የተመረቅሽው ዩኒቨርሲቲ ተመረሻል ግን ዩኒቨርሲቲ ይኖረው ነበረ እውነት ነው ይኖረዋል ላለው እኮ ወንድሜ ምን አልከኝ ማርኬቲንግ ነው የተማርሽው ዩኒቨርሲቲ ተመረሻል አይ ኖ የምር ስድብ አይደለም በሁሉ ስድብ አይደለም እኔ እኮ ጥያቄ ነው አይመለከትም የሚመለከት ነገር የለም እንዳትጠይቀኝ እኔ ነኝ አንተን የምጠይቀህ ትመልሳለህ ጠይቂኝ ሻጫችን ነጋዴ በቃ ሌላ ጊዜ ኖራ ስሚ ኖራ እግርሽን አስኝ በናትሽ እግርሽን ኦሎምፒያ ላይ ሂጂ በግ ዶሮ ሽጫለሁ አለች እና this fucking ኩገር እቺ ኩገር ምንድነው የምትለኝ ላይፌን አማረረ ቆይ ናታን ደግሜ ልክላታለሁ እቺን ታስወጣኝ ነው እቺ ለምንድን ነው የምታስወጪኝ ምን ፈልገህ ነው እሺ ምንድነው እሺ እንዴ በሰሳት ነው አውራ ጠይቃት መልስም እሺ ጠይቂኝ እግዚአብሔር ነው ስነ ስርዓት ነው ክርክር አዲስ ፖት ነገር ባታውቁት አልጠይቅም በእናትሽ እሺ እንታረቅ እሺ ይቅርታ ቴሌብርሽ ላኪልሽ በሰማ አንቺ እሺ እንደዚህ ነው የምትታረቀው ማለት ነው ብር ሲል እሺ በቃ ቴሌብርሽን ትልኪልኝና ወይም ንግድ ባንክሽን ትልኪልኝ ነው ልክልሻለሁ አሁን ጨዋታውን አበጣው አሁን ድምፅህ አንተ እንዲህ ነበር እንዴ እንዲከባቱ ነው ድምፅህ የሚያምረው አውቃለሁ እንደዛ ነኝ እኔ ነገርኩሽ እኮ በስመ አብ ጋይስ ድምፁን ሰምታችሁታል ንግድ ባንክ ስትል ንግድ ባንክ ቴዲ አፍሮ ነው እንዳትሉ ቴዲ አፍሮ ድምፅ አፍረቀረቅብኝ ያምር ግን ፎቶ ይላክልኛል ብር ከላኩልሽ የምን ፎቶ በአካል አይሻልም ምን ፎቶ ያስፈልጋል ስንት ዓመቴ ነው ከላከው በኋላስ አይ እሺ ችግር አሁን ትነግሪኛለሽ ወይስ በውስጥ ወሰን በውስጥ ይሻላል እሺ የምትጠይቂኝ ጥያቄዎች አሉ አሁን ኧረ ችግር የለውም እኔ አያሳስበኝም እኔ እኮ የቪዩ ነገር የምናምን አያሳስበኝም አይ ነው እኔ ደግሞ በዶላር ስለሆነ ስትሪም ሳደርግ በዶላር ስለሆነ የሚከፈለኝ ችግር የለም ችጋራ በእናትህ ለራስህ እዛ ቁንጮቹ ላይ እየዘለሉ ዝም በል እባክህ ምንም የለህም አንድ ብር የለህም አንተ እኔ ልላክልህ ችጋራ ፊት ያስታውቃል የወንድ ልጅ ውበቱ ኪሱ ነው ቴንኪዩ የኔ አባት ቴንኪዩ አመሰግን አፌ ቁርጥ ይበልልህ እንዲህ ያልከው ልጅ ፎሎ አድርጌሃለሁ ፎሎ እባክህ ይፈጠን እንዲህ አይነት አስተሳሰብ ያላችሁ ሰዎች ወደ እኔ ኑ ብሬ ላሳይሽ እሺ አሁን ታምኛለሽ አሳየኝ ካሳየኝ አምናለሁ እኔ እንደዚህ እንትን ምናምን ቦሪ ምናምን ላሳይሽ እንዳደነግጭሽ ይሄ በሳምንት ውስጥ የሰራሁት ነው የት አለ
ምን ዋጋ አለው? አረቄና ጠጅ እየጠጣችሁበት ለመች ታስቀምጠዋለህ? አንተ ጠጃም። ኧረ ስነ ስርዓት ያዥ እንዴ! አንቺ በስመ አብ ባለጌ ነሽ። ተመችቶኛል ግን እሺ ላሳይሽ ነው። ተዘጋጅሽ? አንዴ ማሪ፣ ቆይ አንዴ ከአሜሪካን እየተደወለልኝ ነው። እየጠበኩሽ እሺ እኮ አሁን ስክሪኑን ልለውጥልሽ ነው እኮ እንዲታይሽ። አይ ጠጃም አልሽኝ። እኔ አዎ ማለት ታገኛለህ፣ ልታገኝ ትችላለህ። ኦፍ ኮርስ ግን ስነ ስርዓት ሳስይዝሽ ይገባሻል። ያኔ ስዱ ብሩን ሳስይዝሽ ምን ዋጋ አለው ማሪ? ምን ዋጋ አለው ብሩ ሴቭ ካላረከው? ሴቭ አደረገዋለሁ። እኔ መኪና ልገዛ ነው። መኪና ልገዛ ነው። አንቺ ገና ልገዢ ነው። እኔ ያለኝ መኪና ምን ያቺ ኮሽኮሽ ቋቋ እያለች የምትሄድ መኪና ናት። ለሰባት አይደል የሚገባው? ስለተሳደብሽ እኮ ማለት ከኋላ ራሱ አይደል እንትን ውስጥ አይደል እንዴት ተጭነው የሚሄዱት ጓደኞች? ምን ውስጥ? ኮፈን ውስጥ። በእናትህ ምን ለማሳየት የዛሬ ዓመት የሰራውን ልታሳየኝ? አንቺ አሁን ተዘጋጅ። ምንድን ነው አንቺ ምን ታውቂያለሽ ነው? ስለዚህ በቃ ይኸውልህ ንግድ ባንክህን አሳየኝ። ንግድ ባንክ የለም? በዶላር ነው። እኔ ንግድ ባንክ ላይ ከገባ ትንሽ ፋውል ነው ለእኔ። አንቺ ምን ሆነሽ ነው? ሰገጥክ ማለት ነው። ምንድን ነው የምትላት እንጂ አንቺ? ኧረ በፈጣሪ በቃ ማየት አትፈልግም። ይኸውልህ ያኔ ቁጥ ብር አይመስለኝም ባይዘው። እኔ ለቪዮሪ ላሳይሽ አትሊስት ቀንዲሽ እኔ ልንገርህ ከ25 ሚሊዮን ነጥብ በላይ ከ25 ሚሊዮን ብር በላይ ያለኝ ግን አለኝ አይደለም። እኔ አሁን ድሃ ነኝ ብዬ ነው የማስበው። ሳስበው አንተም ፍጹም ድሃ ትመስለኛለህ። ምንድን ነው ፍጹም ድሃ? ፍጹም ድሃ ማለት ላይክ ከእንደዛ በታች ያለው ብር እኔ አሁን ከጠራሁት በታች ያለው ሰው የድሃ ነው። ፍጹም ድሃ ይባላል። ድሃ ነው። አንተ ፍጹም ድሃ ነህ። አንቺ ግን ክፍታፍ እንደሆንሽ ሰው ነግሮሽ ያውቃል? እግዚአብሔር በጣም ተወሪያለሽ። አንቺ ወደዚህ ነገርኩሽ $2000 ነው። እንዴት እንደማወጣው ነው። ቆይ ትንሽ ችግር ስለሆነብኝ ማለት ወፍ የለም ወፍ ሌላው ራሱ የለም። ታስታውቃለህ? አፍህ ደርቋል። ይኸው እውነት አይንህ ራሱ አይናር ይዟል ከመራቤ የተነሳ። አንቺ ግን እውነት ታወሪያለሽ ግን ታውቂያለሽ አይደለም? አትዋሽ። ለምንድን ነው የሌለህን አለኝ የምትለው? ግን የምር ስንብር ቢከፈልሽ ነው አንቺ አፍሽን የሚያስይዝሽ? እንዲህ አልችልሽም። አሁን ቤት መጣ ከ25 ሚሊዮን በላይ ያለኝ ሰው ስለሆንኩኝ እኔ አባት እኔ አሁን የአንተ ጥቃቅን ምናምን እነዚህ ሳንቲሞች ለእኔ ምንም አይደለም። ስንት ቦዲ ያለሽ? እንግሊዝኛ ታውቂያለሽ? ስንት ቦዲ ያለሽ? ስንት ቦዲ ያለሽ? ስንት ቦዲ ያለሽ ማለት ምን ማለት? አንቺ ባለ ሀገር ነሽ ማለት ነው። እንደዚህ እንግሊዝኛ ነገር እያከክ ነው ወይስ እከክ? እከክ ነህ። እዛ ገጠር ክልል አድርገህ ደግሞ እኔን አልተማርሽም ምናምን ልትል ነው? አልተማርሽም አላልኩም። የእንግሊዝኛ ታውቂው ነሽ? አንተ ታውቃለህ? ባላንስን ስፔል አድርጊው እስኪ። ፋክ ዩ ብልህስ እንመለስ ወደ መስመራችን እንመለስ። ወይ ይቅርታ እሺ ልውጣ። እየወጣሁ ነው። ቆይ ስሚ
የት ከተማ ነው ያለሽው? አዲስ አበባ እንደው ሰሚት ምናምን የት ነው ያለሽው? ታውቀዋለህ? ቦሌን ታውቀዋለህ? ነገር በስም አውቀዋለሁ ማለት ይቻላል። ቦሌ ምን አፓርትመንት ውስጥ የምኖር አይደለም፣ ግራውንድ ፕላስ 4 ላይ 3 ፍሎሮች ላይ ማን ነው የሚኖረው? አንቺ ላይ ነው የምኖረው? ታችኛው መኝታ ቤቴ ነው። ግራውንድ ላይ ደግሞ ሳሎኔ ነው። አሁን ላይ ነው ያለሽው? ሶስተኛ ላይ ምንድን ነው ያለው? ምንም የለውም፣ ባዶ ነው። ለምንድን ነው ግን የምር አዝነሽብኛል? እኔ ላይ አሳዝኝሻለሁ? ለምን ነው ደብሬሻለሁ? ስትይኝ ደብሬሻለሁ? አዎ። አንቺ በስመ አብ ከልብሽ ትጠይኛለሽ ማለት ነው። ሳንታወቅ እንደዚህ ሳንገናኝ ዝም ብለሽ ምንድን ነው የምትጽፉት እናንተ? አታንብቢ ሆነ አንቺ የምር ከቤትሽ እንደዚህ ልታስወጪኝ ነው? ከልብሽ ልታስወጪኝ ነው? መሟዘዝ ፈልገህ ነው? መሟዘዝ እኔ አንቺ ላዋራሽ ነው ደግሞ በቃ ፍቅር የለም ብለሽኛል። በቃ ፍቅር የለም በብር ነው። ብር ልክልሻለሁ ብዬሻለሁ። በቃ ብር ልታካለሁ አንቺ ይሄ PS5 ማለት 100,000 ብር ነው። ዛሬ ገዝቶ ነው የመጡት። እኔ ወርቄ ላሳይ አሰኝ ቦንት አሰኝ ካሳይሽ እወጣለሁ። ቦንት እዚህ ጋር የተቀመጠው እቃ ብቻ ይኸውልህ፣ ከስር ያለው ሽቶ ነው፣ ሙሉ ሽቶ ሻንጣ ማለት ነው። ስማኝ ከ800,000 900,000 ብር በላይ ነው። አም ሲሪየስ ጉራ አይደለም። ከቤት ውጭ ተብለሽው ከከራይ የሱቆቼ እቃዎች ናቸው። ኦኬ ሱቅ አለሽ? እሺ ኖ ምንድነው በመንገድ ስራ የተነሳብኝ ነው ማለት ነው። ገባ? ይሄ ብቻውን አንዱ ሻንጣ ነው የማወራህ። ሌሎቹን ተዋቸው። አንዱ ሻንጣ ብቻ ሽቶ ብቻ ነው። እንደዚህ አይነት ትርኪ ምርኪ እቃ ምናምን አታሳየኝ። አንቺ ዋጋው ስለማውቀው አሁን ጊቭፋክ ምን አገባኝ? ያገባኛል። ሌላ ደግሞ ይሄ ስንት እንዳሰሩት ታውቂያለሽ? አንቺ ግን ስለማታውቂያቸው ነው። ታውቂያለሽ? ስለማታውቂው ነው። ስማ ያንተ እቃ 1 ሚሊዮን ብትገዛውም ከዚህ በኋላ እቃ ነው። ገባህ አይደለ? አሁን ያንን እቃ መልሰህ በዛ ብር ልሸጠው ብትል አትሸጠውም። ገባህ? እሸጠዋለሁ። እኔ እኮ የሚገዛኝ ሰው አለ። እና አሁን እቃ ሸጠ ነው የምትልክልኝ አንተ ችጋር። ብር አለኝ። የታለ ብር? የታለ ካሽ ማሳየት አለብኝ። የመኪና ቁልፌን አሳዩሽ፣ የድርጅቶችን አሳዩሽ። ኪሱ ስንት ብር አለ? ቴሌ ብር ውስጥ ስንት ብር አለ? እሺ ምንም ችግር የለውም። እዛ የተቀመጠው ቴሌ ብር ላይ ስንት ብር አለ? ቢያንስ ትወጣለህ፣ ትበላለህ። የሆነ ታክሲ መኪና አለኝ ብለሃል። ታክሲ ወፍ እርግጠኛ ነኝ መኪናዋን ቁርቁር ናት። ኢትስ ኦኬ ችግር የለውም፣ አያሳስበኝም። ግን እሺ አሁን ለምሳሌ ድንገት የሆነ ነገር ተፈጠረ፣ በምን ነው የምከፍለው? የሆነ ነገር ለመክፈል ብታስብ ከምን ነው የምከፍለው? ትራንስፈር ታውቂያለሽ? ስልክሽ የት አለ እኮ አሳየኛ። ስልኬ ነው፣ ካሜሬ ነው ስልኬ። አንቺ እኔ ላሳይሽ አልኩሽ እኮ ምድስ እንዴ ላክልሽ። ሌላኛው ሁለተኛ ስልኬ ነው የሚይዘው ላሳይሽ። አንቺ ስላልገባሽ ማለት የምር መሰረው እሺ ዝም ብዬ ልንገርሽ። እዚህ ጋር አታምኝም ግን ልንገርሽ። $2,000 ይላል እዚህ ጋር መት $2,570 በዚህ ሳምንት ራሱ አልሞላም። አንዴ መጋረጃውን ክፍት አድርጎ ከዛስ ክፈተው። አንዴ ማየት ፈልጌ እግርሽን ካሳይሽኝ ከፍተው። እሺ ተነስ ዙር። ዞርኩልሽ እኮ እግሬን አይደል ለማየት የፈለከው? ዙር
ዙር እንዳዙር ከዞርክ እናቴ ትሙት አቆመዋለሁ። በኢየሱስ ስም አንተ እግዚአብሔርን ሾታታለሁ። እግዚአብሔርን ሾት ቀይ እናቷ ነኝ ነው እንዴ እንዴ አንቺ እኔን ሸወድሽ። እኔን ሸወድሽኝ። ቆይ አንዴ ሽንቴን ሸንቼ ልመጣ። እያወጣችኝ ነው፣ እያስወጣችኝ ነው፣ እያስወጣችኝ ነው። ይሄና እያስወጣችኝ ነው፣ እያስወጣችኝ ነው፣ እያስወጣችኝ ነው። ቆይ ምን እንደማደርግ አውቃለሁ። ስማ ስርዓት አድርገህ ቁጭ ካልኩት ካልሆነ ውጣ እኮ ስነ ስርዓት ሊይዝልሽ ነው። ስነ ስርዓት ሊይዝልሽ ውጣ 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 ውጣ። ቆይ ዘፈኑን ልከፍትላት ነበር። ዘፈኑን ልከፍትላት ነበር። ፋክ ዳት ቢች። ኦ ማይ ዴይስ ቀጠለችኝ። ቻመዳመች ወይኔ ሪጅ ቤት አደረገችኝ። ሪጅ ቤት ተደረግኩ እኔ። ሪጅ ቤት ተደረግኩ። እግዚአብሔርን ማለት ታይሚንግ አልመጣ ብሎኝ ነው። እግዚአብሔር ታይሚንግ አልመጣ ብሎኝ ነው። ቆይ አንዴ ዘፈኑ ዳምጦ ይሄ እናት ትበላ የሚለው ዘፈን። ቆይ እናት ትበላ የሚለው ዘፈን ቆይ ላውጣ። ኧረ ቆይ ኧረ ዘፈኑ ምንድን ነው? እናንተ እናጣጥቁት። አገኘሁት እናቷ ነኝና አንተ እኔ ደግሜ ልካለሁ። አንዴ መጨረሻ ጊዜ ልክና ጮክ አድርጌ ኧረ ዶንት ከስ። ቆይ እኔ አልከፍትም። እኔ አልሳደብም። ዘፈኑ ይሰደባል። እናቷ ነኝ። ታስገባኛች አታስገባኛች? አፈቀሪም ብለሽ የምትቆለዩ ለሴት ጓደኞችሽ ስሜን የምትጠሪው አረና ሽልፍታ አንቺን ብሎ አራዳ በ50 ሳንቲም ቫዝሊን እየተብለጨለቅሽ ማን እንደነ የምትይ በቅርቡ የሰለጠንሽ እናት ስበዳ የጨለስን መላክ አልበሎ የምትለው ገጠር ሆኖ ሳለ ተወልደ ያደግከው አራዳ ለመሆን የምትሞክረው ፒያሳን ሳትቀውቃት ዙር ያለው የምትለው አረዞ እንዳመጣ እንዳንተ አይነት ሰገጥ እኛ አንቀበልም። አዲስ አበባ ገብተህ መኖር አትችልም። በቃ እዛው ሙዳችን። ኧረ እሷን ስደብልኝ ማን ነበር? እሷን ስደብልኝ ማለት ነው። እሷን ስደብልኝ ናስትበዳ ዳስ ሎኪ ኮል የልቤን ነው እየወጣልኝ ያለው። ስመጭ ማላዩ ስትሄጂ ማላዩሽ ራፐር ነኝ ብለሽ ቲቪ ላይ ያወጡሽ ማን ነበር ስምሽ? እናትሽን ልብዳልሽ እናት ስበዳ አንተን ብሎ አራዳ አንተን ብሎ ነቄ ባፉ
በፍታ መክተ እንደማማ ስንቄ ሰው ላይ የምቀምር መላክ መሳይ ሴጣን ያልወቀት የምጨስ እንደሉ ባንጀጣን እና እሽትበዳ አፈቀሪም ብለሽ የምትቆለዩ ለሴት ጓደኞች ስሜን የምጠሪው አረና ሽልፍታ አንቺን ብሎ አራዳ በአምሳ ሳንቲም ቫዝሊን እየተብለጨለች ማን እንደነ የምትይ በቅርቡ የሰለጠንሽ እና እሽትበዳ የጨለስን መላክ አልበሎ የምትለው ገጠር ሆኖ ሳለ ተወልደ ያደግከው አራዳ ለመሆን የምትሞክረው ቲያሳሳቀው ቃቱር ያለው የምትለው አረዞ እንዳመጣ እንዳንተ አይነት ሰገጥኛ አንቀበልም አዲስ አበባ ገብተህ መኖር አትችልም በቃ ሰው አንዴ ፖዝ አድርጊ አንዴ በእናትሽ አንዴ ፖዝ አድርጊ አንዴ እንደሉ ባንጀጣን እና እሽትበዳ አፈቀሪም ብለሽ የምትቆለዩ ለሴት ጓደኞች ስሜን የምጠሪው አረና ሽልፍታ አንቺን ብሎ አራዳ በአምሳ ሳንቲም ቫዝሊን እየተብለጨለች ማን እንደነ የምትይ በቅርቡ የሰለጠንሽ እና እሽትበዳ የጨለስን መላክ አልበሎ የምትለው ገጠር ሆኖ ሳለ ተወልደ ያደግከው አራዳ ለመሆን የምትሞክረው ቲያሳሳቀው ቃቱር ያለው የምትለው አረዞ እንዳመጣ እንዳንተ አይነት ሰገጥኛ አንቀበልም አዲስ አበባ ገብተህ መኖር አትችልም በቃ ሰው ሙዳችን ይሄ ነው ታክሲያችንም ሞልቷል ከተማው ሙሉ ነው ባራዳ ተሞልቷል ጸባየ ጠማማ የማትገጥም ከሰው ከትንሽ ትልቁ የምትናከሰው እንደ ሰው ተፈጥረ የምትደውስ ሁሌ የምታጠፋ ጊዜህም በወሬ አቦዞ የልብን ጠፋ ከፊታችን አንመጣጠንም አይገጥም ሁላችን ለሚያልቅ ፋራ የምትበስ አራዳ ሰማኸኝ እና አስትበዳ ስማኝ አንተ ደግሞ ማነህ ዲያስፖራ በርገር የወጠረህ የአውሮፓ ፋራ ፈረሳት በኖረ ነዳጅ ስትቀዳ መታ አታጋራ እና አስትበዳ የፈረስ ሊስትሮ ስትሄጂ ማላዩ ስትመጪ ማላዩሽ አንቺ ብሎ ራፐር በቲቪ እያሳዩሽ ስማ ራፐር ነኝ ያልከው እስከ ዛሬ ድረስ በሰው ጉዲ ያዝከው ዛሬ ተባናል ከመድረኩ ረዳ አቦ እና አስትበዳ አዎ እናት እግዚአብሔር ይመስገን fucked up ይረሳሳኩት ናታችሁ አሁን መተኛት እችላለሁ እግዚአብሔር አሁን መተኛት እችላለሁ ልቤ ይሰበር ነበር እግዚአብሔር ቢግ ደብስ እግዚአብሔር ቢግ ደብዩስ ጋር ስለምንችለው አመዳውን ሄደ ሙደቲስ yes clip dash post it lot all ቻማዳ ደብዩስ እግዚአብሔር ደብዩስ ስለምንችለው እንጂ ፋታብሽ አሁን በሰላም በእግዚአብሔር መተኛት እችላለሁ እግዚአብሔር ይመስገን እግዚአብሔር ደብዩስ እግዚአብሔር መተኛት እችላለሁ አንተ ወዳችኋለሁ ማይ ጋድ እግዚአብሔር ግን ሲወደኝ ደግማ ባትገባ ኖሮ ጉዱኜ ነበር እግዚአብሔርን ጉዱኜ ነበር በስማ ሙሉ ቪዲዮ ዩቲዩብ ላይ የምለቀው እናንተ በደንብ ይቀመጥ ይመቻችሁ በቃ ወዳችኋለሁ ልተኛበት ነው